አንዴ ላናት ምንድነው የምትሉኝ? ከዛ አንዴ አቀባለ አንዴ ምንድነው? አንዴ ምንድነው? ላናት ያቂ ፈልገን አንተ ስራ የላችሁም እንዴ? ካላስ እስክቲ ካላስ ያሆርማ እስክቲ እንዴ አለ ማምቃ ሙሽኪላ ካላስ አለ ማምቃ ና ቶሎ በል አረብ ሀገር ብርቅ ነው። እኔም እኮ አራት አመት አይደለም እኔም እኮ 10 አመት አረብ ሀገር እኮ ለፍቼ ደክሜ ያሳደግኩት ልጄ ነው። ከዛ ሲያት ደግሞ ደህና ናት፣ ያው ያላት ናት። ይዛ የመጣችውን ሲያጠና ጥሩ ብር ያላት ጥሩ ነገር ያላት ስለሆነች አፈጣጥ ነው በ2 በ3 ወር ውስጥ ወዲያው ለጋብቻ በቃ ምን እኔ ትዳር ነው የምፈልገው ብሎ ጥፍጥፍ አድርጋት ልጄ። በዛ መሀል ግን አንድ ቀን ማንቺን አስተዋውቀሽ አታውቅም? አላውቅም። በአጋጣሚ የተቀጠረችበት ቤት የሴትዮዋ የካንሰር ታማሚ ነበረችና በሱ ነው አሁን በሱ እንድታደርግ ያደረጋት እሱ ነው። ለምን መሰለህ? እሷን ከገደላት ቤቱ የራሱ እንደሚሆን ስለሚያውቅ ማለት ነው። እኔ ብያታለሁ፣ መከሪያታለሁ። ሰው አይታመንም። ዛሬ ሰው ተቀይሯል። ድሮ ያስቀመጥነው ሰዎች አይደሉም። እኛ አባቶቻችን ጊዜ አይደለም። ወይኔ ልጄ ልውልዬ፣ በኔ በእናትህ ጨከንክ፣ እባክህ ካለህበት ጉድጓድ። ጌጣጌጦች ነበሯት። ጌጣጌጦች ብቻ ነው የሰጠቻት ወይስ ሌላም ነገር ነበር? ገንዘብም ነበራትና ያላት ሴት ናት። ገንዘቡንም ወደሷ አዞሩላት። ወርቆችም ነበሯት፣ የጣት ያንገት ወርቅ ብንልክ እንደዚህ በትንንሽ እንትን አይደለም፣ ነው ትላልቅ ወርቆች ነበሯት። ሴትዮዋ ከልጅነቷ ጀምሮ የነበራት ወርቅ ነው። እንደዚህ አይነት ነገር ውስጥ እጅህን አታስገባ፣ ገንዘብ ንብረት ባለበት እጅህን አታስገባ ሲለው ግድ የለሽም እናቴ ልሻላታለሁ፣ ማንም ከሚባላባት እኔ ስለማገባት ነገ ለልጅ ልጆቻችን ይሆናል፣ እንዳንቺ የለፋች ናት፣ አረብ ሀገር የደከመች ናት። ትዳርም የሚያበቃቸው እኮ ገና እኮ እሷ ማናት እሱ ማን ነው ሳይባባሉ እኮ ነው ወደ ትዳር እንትን ያላት የገፋፋበትም ምክንያት ያው እሷ ስትሞት ቤቱን እንደሚወስድ ስለሚያውቅ እኛን አውጥቶ መጣል እቅድ ስለነበረው ሞኝ ስለሆነች ሞኝነቷን ተጠቅሞበት እንጂ አሁን አለች እንዴ በዚህን ሰዓት እንደዚህ አይነት እንደምታረግ ሴት አለች? ምንም ነገር ሲያደርግ ሳያማክረኝ አይሰራም። በሱ ስም እንዲሆን ያደረገው እንዲጠብቅላት ብላ ነው፣ እንዲጠብቅላት ነው፣ ፈርታ ነው። ከዚህ ከቀማኛ ሰውዬ ልጄን ስላመነችው በልጄ ላይ ብዙ ተስፋ እምነት ስላላት ነው። ምን ሰነድ ይዤ ልከራከር? አዙራለታለች በቃ። የህግ አካላትም እያሉኝ ያሉት ህጋዊ የሆኑ ሰዎች እነሱ እንጂ እናንተ አይደላችሁም ነው። እንዴት ብዬስ ምን አንተን አለኝ ብዬ ልሂድ ወደዛ? ከልጅሽ ላይ ይችላል። እኔ መላ ባገኝ ብዬ ነው እኮ ተስፋ ባገኝ ብዬ ነው የመጣሁት። አንቺ እኮ ምሽን አውጥተሻል። እኔ ከነርሜ ነው ቁጭ ያልኩት። ደረፍትም ነው አንዱም አመጣጣ እኔንም ለማየት ነው ከ4 አመት ቆይታ በኋላ የመጣችው ነው። በዛ አጋጣሚ ላይ ግን የሆነ ልጅ በመሃል ገባ። የሆነ ጓደኛ ነኝ ባይ ተዋውቃ ነበር። ደህና ከምንኖርበት እሷ ከሰበሰበችን ለፍታ ካቆመችው ቤት ራሱ በግፍ ነው ተገፋፍተን ይወጣ ነው። እንደ ሌባ የሆኑ ሰዎች መጡ። ቤቱ የሚመለከተው እኛን ነው አሉ። ወረቀት አሳዩን፣ ህጋዊ ማስረጃ አሳዩን፣ ፖሊሶች ይዘዋል። ለመጨረሻ ጊዜ ልዑልን የት ነበር ያየሽው? ልዑልን ያየሁት ቤት ነው። በሃይማኖቷም የጠነከረች ሰው ናት። የእሷን ራዕይ ይዞ ነው ያደገው። ልዑል የቤተ ክርስቲያን ልጅ ነው። ከእሷ ጋር ነው አብሮ ያደገው። ልዑል አንድም ቀን ስለ መጥፎ ነገር አስቦ አያውቅም። ምን ሆንኩ ብሎ ልጄ እሷን ለመግደል የሚያዳግተው ገንዘብ ነው፣ ገንዘብ አለው፣ ቤት ነው፣ ቤት አለው። በስነ ምግባር ያደገ ልጅ ነው። በጥሩ ስነ ምግባር ያደገ ልጅ ነው። አያቱ በቤተ ክርስቲያን አጻንጸ ያደገችው ልጅ ነው። ምን ፍለጋ ነው ሰውን ለመግደል የሚወዳትን ልጅ ለመግደል ወንጀል ለመስራት የሚያዳግተው ምንድን ነው? በምን ምክንያትስ ሊጠረጠር ይችላል? እኔ ለፋሁበት 10 አመት አረብ ሀገር አፈር ድሜ ግጬ ያመጣሁበት ንብረት ለሱ ነው። እኔ ሌላ ልጅ የለኝ፣ ከሱ ሌላ ማወርሰው የለም። ወራሼ እሱ ነው፣ ልጄ እሱ ነው። የገንዘብ ችግር የለባትም። ማንም ተጠግቶ በማያስታመምበት ሁኔታ ነው እኔ ልጅ እንደዛ ጎንበስ ቀና ብላ ስታስታመማት የነበረው። ያንን ውለታ በማድረግ ነው እንግዲህ የነበራትን ጌጣጌጦቿን ያላትን ገንዘቧንም ለቤተሰቦቿ ነግራ ወደ እኔ ልጅ እንዲተላለፍና ሀገሯ ገብታ እንድትለወጥበት። ይሄ ሰውዬ ሁሌ ልጄ ከሱ ጋር ጸበኞች ናቸው፣ ለምንድነው ገንዘቧን ይበላታል ይለኛል። መጥቶ ያወራኛል። እኔ ይሄ ሰውዬ ፈራሁት ይለኛል። ይሄ ሰውዬ ተጠራጠርኩት፣ እንደውም ለአንቺ ራሱ አሰጋሁት ይለኛል። ሁልጊዜ ይሄ ሰውዬ በጣም ነው የሚጠራጠረው፣ በጣም ነው የሚፈራው። በዛ ስሜት ውስጥ ደግሞ መጠባበቅ ጠፋው። እኔ እኮ ሞታ ነው ሞታብኝ ነው እኮ የሰው ንብረት ዘርፎ ጠፍቶ ደግሞ ታውቃለች። ሰላም ውድ ተመልካቾቻችን እንደምን አላችሁ?
እኛ ደህና ነን። እንግዲህ ባለፈው በያዝነው ኬዝ ላይ የመጨረሻ ክፍሉን አይታችሁታል። እኛም ወደ ዋናው ጠንቋይ ጋር ስንሄድ ያላሰብነው ነገር ገጥሞናል። ሆኖም ዛሬ ለየት ባለ ኬዝ መተናል። ይህ ኬዝ ትንሽ አንገብጋቢ ነበረ። ያንን ችላ በማለት ሲሆን ለዚህ አንድ የመጀመሪያ መፍትሄ እንስጥ ብለን ነው። ሆኖም ይህንን ኬዝ አንገብጋቢ እንደመሆኑ መጠን የእኛ ሰዎች ተከታትለው የተወሰነ ደረጃ ላይ ስለደረሱበትና እኛም ደግሞ ይህንን ጉዳይ ይዘን ወደ እናንተ የቀረብን ሲሆን ትማሩበታላችሁ ወይም አንዳንድ ነገር ታካፍሉናላችሁ ብለን ስላሰብን ወደ እናንተ ይዘን መተናል። እስኪ ራስዎን ታስተውቀን። ስምሽ ማን ነው? ትንሽ እባላለሁ። እሺ ትንሽ እባላለሁ። እዚህ የተገኘሁት ያው ልጄ ሞታብኝ ነው። ልጄ በማን እንደተገደለች ማን እንደገደላት በምን ምክንያት እንደሞተች በማላውቀው አንድ ፍሬ ልጅ በቃ እንዲሁ ቅጥፍ ብላብኝ ቀረች እና ቢያንስ እንኳን ምን ሆና ልጄ ምን አስፈልጓት ምን ሆና ማን ምን እንዳደረጋት በማላውቀው ነገር ነው ዛሬ ፎቶ ታቅፍ የቀረሁት። ያላባት ብቻዬን ለፍቼ በችግር መከራ በልታ መከራዬን በልቻ አሳድጊያት እሷ ከኔ ጋር ደፋ ቀና ስትል የነበረች ልጅ አለፈልን፣ ተሳካልን፣ ደህና እንጀራ ልንበላ ነው ስንል ደግሞ ይኸው የምወዳት ልጄን አጣሁ። ቀጠፉብኝ። ማን እንደሆነ ቀጣፊዋ በማላውቀው ምንም የማታውቅ እንደ ሰው ወጣ ወጣ ያላለች ስነ ስርዓት ያላት ልጅ ሰው ማታስቀየም ልጄን በምን መንገድ ቤት በኩል ምን እንዳገኛት በማናውቀው ነገር ይኸው ለፍታ መናቀረች። መስኪ ማዘር ስለ ልጁ አሟሟት አንዳንድ ነገር ይንገሩን። እኔ ትንሽ ነው እንዳመማት ነው የማውቀው። ይሄ ለሞት የሚያበቃ ህመም እንኳን አልነበረም። ምን ነበር ያመማት? ትንሽ እንደዚህ ዝም ብላ ልቤን ነው ይደክመኛል ነው እንጂ እንዲህ ይገላታል ብዬ በምንም ተአምር የሚገድልም ነገር መስሎ አልታየኝ። በጣም አልታመመችም። እሺ ያው ልጅቷ ለፍታለች። በፊትም እዚህ ከኔ ጋር ጎንበስ ቀና ስትል የከረመች ናት። ብዙ መከራን ከኔ ጋር አልፋለች። እኔም እነሱን ለማሳደግ በጣም ብዙ ርቀት ሄጃለሁ። ያለ አባት ነው ያደገችው። ብቻዬን ያሳደግኳት ደፋ ቀና ብዬ። በኋላ ተማረች፣ ትምህርቷንም ጨረሰች። የሆነ ኮሌጅም ነገር ጀምራ ነበር። በቃ እንዲህ ከሰው ጋር እንኳን ቀርባ ውስጧን የምታወራ ልጅ አይደለችም። አንድ የሩቅ ዘመድ እንዲህ በቃ እኔ መቸገሬን እሷም ከኔ ጋር መቆራመዷን ሲያይ እዚህ ጋር በተለፋ ተብሎ አረብ ሀገር ላክናት። ወዴት ሀገር ነበር የተላከችው? ወደ ሳውዲ የሚባል ሀገር፣ ሳውዲ አረቢያ ጅዳ። እዛም ደህና ከሄደች ጥሩ ሰራች። ወዲያውም ደግሞ ብዙ ነገር ተለወጠ። በቃ እኔንም ለወጠች፣ ራሷም ተለወጠች። በአጭር ጊዜ ውስጥ በጣም ብዙ ለውጦችን አምጥታ ነበረ። ቤተሰብ ብዙ ትረዳለች። እኔንም ብዙ ነገር ለውጣኝ አስተካክላልኛለች። ብዙ ጉለቴ ሞልታልኛለች። እሺ በመጀመሪያ የልጆት እድሜ ስንት ነበር ማለት? 24 ነው። 24ኛ ዓመቷ ነው። በዛ ትልቅ የምትባል ልጅም አይደለችም። እንዲህም ደግሞ ህይወት የሚያጣልላትም እንዲህ ብልጥም የሆነች ልጅ አይደለችም። ልጄ ጭመት ነበረች። ቤተሰብ ከመርዳት ውጭ ምንም የምታውቀው ነገር የለም። በአጋጣሚ እዛ ሄዳ ተለውጣ ሰራች። ብዙ ነገር ተለወጠ። ቤትም ሰራች። ያጋጠሟትም ሰዎች ጥሩ ነበሩ። የገንዘብ ችግር የለባትም። ቆንጆ ቤት መታ እዚህ አዲስ አበባ ላይ ሰራች። ምን ያህል ጊዜ ነበር የቆየችው አረብ ሀገር? 4 ዓመት ይሆናል። 4 ዓመት። በ4 ዓመት ውስጥ ነው ሁሉ ስኬት እንትን ያለችው? አዎ ጥሩ ነገር ገጠማት። ያው እግዚአብሔር እዚህ መገፋቷን ስለሚያገዛ ደግሞ ጥሩ ነገር ተደላደለላት። የኔንም ድካም አይቶ በ4 ዓመት ውስጥ ጥሩ የሚባል ደረጃ ላይ ደርሳልኝ ነበር። ለሷ አልፎ ለኔም ራሱ ተርፋ ነበር እና ደረሳ መጣች። እዚህ ቤቱን አሰራች፣ ጨረሰች። እኔም ገባው እዛ መኖር ጀመርን። ለረፍት ተመልሳ መጣች። በ4 ዓመት ውስጥ የሁሉ ስኬት እንዳልሽኝ ቤትም ሰርታልኛለች፣ ብዙ ነገር ማርገልኛለች ብለሻል። እንግዲህ ብዙ እህቶቻችን በአረብ ሀገር ይገኛሉ። ስፔሻሊ ደግሞ ሳውዲ አረቢያ ላይ ብዙ እህቶቻችን አሉ እና በ4 ዓመት ውስጥ የሁሉ ስኬት የሁሉ የሀብት ማማ እንዴት ሊመጣ ቻለ? አዎ እውነት ነው። ብዙም ጊዜ አረብ ሀገር ተሰርቶ ብዙ ለውጦች አይመጡም። ግን የኔን የገጠማት
እዛ የተሄደችበት በአጋጣሚ የተቀጠረችበት ቤት የሴትዮዋ የካንሰር ታማሚ ነበረች እና በጣም በቃ ሰው በሚያስፈልጋት ሰዓት ነው የኔ ልጅ እዛ የገባቸው። ያው ካንሰር ከባድ በሽታ ነው። ማንሳት መጣል አለ፣ ሌሊት መነሳት፣ ማጠብ ማስተካከል ስላለ ልጄም ያው ድህነቷን ስለምታውቅ ጎንበስ ቀና ብላ ያችን ሴትዮ በጣም ለፍታ አስታማታለች እና ሴትዮዋም ተወዳት ነበር። አሁን አትወደዳት። ያው ከልፋቷም አንጻር ከሰጠቻት ፍቅር ጎንበስ ቀናም ስለምትል ስለምታነሳ ስለምታበላት መንቀሳቀስ የምትችልበት ሁኔታ ላይ ስላልነበረች እሷ ናት የምታነሳት የምታበላት እና ሴትዮዋ ያንን ውለታ አድርጋ ነው ያው መሰጣት ነገር እዛ ሀገር መኖር ስለማትችል ያው መኖሪያው እንትን ማለት ስላልፈልግ ስለማትኖር እዛ ሀገር ወደ ሀገሯ ገብታ እንድትለወጥ ስለፈለገች ሴትዮዋ እኔ በህይወቱ እንኳን ያለውትን ያህል አገልግለሽኛል፣ እኔ ከዚህ በኋላ በሞት ብላ ያው ሴትዮዋ በጣም ካንሰሩ እየበረታባት ሲመጣ ሙሉ ሰውነቷን ያዛት። መዳን አልቻለችም። ያው ሕክምና ቢሞክሩ የምትድንበት አይነት ነገር ላይ አልነበረችምና ያው ለኔ ልጅ ለፍተሻል፣ ደክመሻል፣ ከኔ ጋራ ብዙ ውጣ ውረድ አልፈሻል ብላ እኔ ከሞትኩ ያለኝን ንብረት ስጧት ብላ ለቤተሰቦቿ ተናግራ ወርቆቿን፣ ጌጦቿን ያላትን ንብረት ለኔ ልጅ እንዲሰጣትና ሀገሯ ገብታ ተለውጣ እንድሰራበት ነው የሰጠቻት። እስኪ ያላትን ንብረት ስትኝ ትንሽ ገለጻ አድርጊልን። ብዙ ጌጣጌጦች ነበሯት። ጌጣጌጦች ብቻ ነው የሰጠቻት ወይስ ሌላም ነገር ነበር? ገንዘብም ነበራትና ያላት ሴት ናት። ገንዘቡንም ወደ እሷ አዞሩላት። ወርቆችም ነበሯት። የጣት የአንገት ወርቅ ብንልክ እንደዚህ በትንንሽ እንትን አይደለም፣ ያው ትላልቅ ወርቆች ነበሯት። ሴትዮዋ ከልጅነቷ ጀምሮ የነበራት ወርቅ ነው። ያው የበሽታውን ክፋቱን ስለምታውቅ ማንም አይጠጋም። ካንሰር ነው ሲባል ማን ነው ዛሬ ተነስቶ ሰው የሚያስታምመው? ማንም ተጠግቶ በማያስታምምበት ሁኔታ ነው የኔ ልጅ እንደዛ ጎንበስ ቀና ብላ ስታስታምማት የነበረው። ያንን ውለታ በማድረግ ነው እንግዲህ የነበራትን ጌጣጌጦቿን ያላትን ገንዘቧንም ለቤተሰቦቿ ነግራ ወደ እኔ ልጅ እንዲተላለፍና ሀገሯ ገብታ እንድትለወጥበት ተናዛላት ሞተች። ያው ሴትዮዋ ስትሞት እሷም ያንን ገንዘብ ሰጧት። መታለል በዛ ምክንያት ነው አዲስ አበባ ላይ እንግዲህ እውነትን ነው አዲስ አበባ ላይ ቤት ለመስራት ዛሬ ከባድ ሁኔታ ነው። ባንዴ እንኳን አረብ ሀገር ሰርተህ ከባድ ነው ቤት መስራት። በርግጥ ያው ሴትዮዋ ስለረዳቻት እግዚአብሔርም ስለተጨመረበት ልጄም ጎበዝ ስለሆነች ታጋሽ ስለሆነች ነው ያችን ሴትዮ ታግስ አስታማ ለቁም ነገር የበቃችሁና ያ ነው ታሪኳ። ይሄ ነው በቃ ለፍታ መጥታ ነው ቤት የሰራችው። በሴትዮዋ ድካም ባለፈችው ውጣ ውረድ መሀል ነው ያንን ሀብት ያገኘችው። አው እንግዲህ ቅድም እንዳልሽ ለኔም ቤት ገዝታ ነበር ብለሽኛል። አሪፍ ደረጃ ላይም ደርሳ ነበረ። ያው አልፎ ተርፎ አሁን ንብረቱ ማን እንደበለው በማይታወቅ ሰው አሁን በኪራይ ቤት ላይ ነው ያለሽው አንቺ እና እንግዲህ ሰው ባለመኖራው ካጠገቧ በዛ ሰዓት ያ ሁላ ንብረት ያ ሁላ ሀብት ባልታወቀ ማን ይብለው በማይታወቅ መንገድ እንግዲህ ወድሟል እና ልክ ነሽ። በጣም ያንገበግባል ያ ሁላ ንብረት ሰው ሲበለው ማየት። እኛም እንግዲህ በቻልነው አቅም ለማስመለስ እንሞክራለን። እሱ ነው እኔም ወደ እናንተ የመጣሁበት አንዱ ትልቁ ዓላማ ይሄ ነው። 4 ዓመት ቀላል ቀናትን አላሳለፈችም ልጄ። ሰው በማስታመም ወገቧ ጎብጦ ጎንበስ ቀና ብላ መከራ ያመጣችውን ንብረት ዛሬ እኛን አውጥተው ጥለው ይኸው ከቤቴ ውጭ ነኝ እኔ ዛሬ ያለሁት። ለሰውን እንኳን ቁጭ ብዬ የማለቅስበት ቦታ ላይ አይደለሁም ያለሁት። ከለፋችበት ቤት ነቅለው አውጥተውን ይኸው ሰው ቤት ነው የምንገኘው። ችግር የለም። እኛም ወደኛ ስመጪ አንቺ ይህን ነገር ተከታትለን ንብረቱ እንድናስመልስ ነው። እኛም እንግዲህ የቻልነውን ያህል ተከታትለን ለማስመለስ አንቺንም ለማገዝ እንሞክራለን። እና ወደ ጥያቄዎች ስመለስ ደግሞ እንግዲህ ከ4 ዓመት ቆይታ በኋላ እዚህ ምን እንደመጣሽ ነግረሽኛል ልጅቷ እና ስለዚህ ስለነበራት ቆይታ አንዳንድ መግለጫ ብታደርጊልኝ። 4 ዓመት ቆይታ መጣች። ቤቱን ማስተካከለች። ደህና እየኖረች ነው። ያው ለረፍትም ነው አንዱም አመጣጧ። እኔንም ለማየት ነው ከ4 ዓመት ቆይታ በኋላ የመጣችውና በዛ አጋጣሚ ላይ ግን የሆነ ልጅ በመሃል ገባ። የሆነ ጓደኛ ነኝ ባይ ተዋውቃ ነበር
እና እኔ እንደመጣሽ ነበር የተዋወቀችው ወይስ? አዎ በሆነ አጋጣሚ ተገናኙና እንትን ማለት ጀመሩ፣ ጓደኝነት ጀምረዋል መሰለኝ። ማሳወቀሽ ነበር ላንቺ ነገር? ዝም ብላ እንደዚሁ በቃ ልወጣ ነው ምናምን ስለ ምን ሆነሽ ነው የት ነሽ ምናምን ስላት ወይም ቁጭ ብዬ ሌላ ጊዜ እነግርሻለሁ ግን አሁን ለጊዜው ጓደኛ ይሻለው እኔ ከዚህ በኋላ ባልሄድ ሁሉ በቃ ከዚህ በኋላ ላንቺ ቤት ከሰራሁልሽ ካስተካከልኩልሽ በኋላ ትዳር ቢይዝሽ በቃ እኔ አሁን ምኞቴ አግብቶ መውለድ ነው በቃ አንቺን አያት ማድረግ ነው ምናምን ብላ አንዱ ይጀምራልኝ እንደቀል ረጅም ብዙ ጊዜ ሰጥቼ ሳልታወራኝ ነው እንትን ያለችው። ግን ጓደኛ እንዳላት ነግራኛለች። አንድ የምትወደው ልጅ ወይም የሚወዳት ልጅ እሱ የሚወደኛል ነው የምትለኝ። ግን ልጁን አላውቀውም በአካል ግን ጓደኛ እንደነበራት ነግራኛለች። አሁን ይህን ለሞት ያበቃትን ነገር ራሱ አሁን ከየትኛው ምን ሆና እንደው እኔ አሁን ሞትብኛለች ብዬ በፍጹም በማላሰብበት ሁኔታ ነው ልጄን ያጣሁት። እኔ ምናልባት ያመጣቸው ሀብት አሳስቷቸው የሆነ ነገር አድርገውብኝ ነው ብዬ አሁን እረፍት የለኝም። በአንቺ በኩል አንደኛ ለልጅሽ መሞት አንደኛ ተጠርጣሪ ማንን ነው የምትይው? ይህ ጓደኛ የምትለው ጓደኛ ብላ ያዘችው ልጅ ነው። ለምን መሰለህ ረጅም ዓመት ትውውቅ የላቸውም፣ አብሮ አላደጉም። የሚተዋወቁ ረጅም ጊዜ የምታውቀው የሚያውቃት አይደለም። እሷ በራሷ 4 ዓመት መከራዋን በልታ የመጣች ልጅ ናት። ማለት አሁን አታውቁም ስትይ እዚህ እንደመጣች ነው የተዋወቁት? ገና እዚህ እንደመጣች ነው እንግዲህ 2 ወር 3 ወር ትውውቅ ነው እንግዲህ 2 ወር እዚሁ ነው ያወቅኩት ብላሻለች። ማለት አሁን የተለያየ አማራጭ አለ። አሁን ላይ ፍቅረኛ ለመያዝ የተለያዩ የኢንተርኔት አማራጮች አሉ። ድንገት ቀድሞ እዛ ላይ ከተዋወቁ ብዬ ነው። አይደለም በጭራሽ ነግራኛለች። እዚሁ አዲስ አበባ ከገባች በኋላ ነው ትውውቃቸው። ከዛ ሲያት ደግሞ ደህና ናት፣ ያው ያላት ናት። ይዛ የመጣችውን ሲያጠና ጥሩ ብር ያላት ጥሩ ነገር ያላት ስለሆነች አፈጣጥኖ በ2 በ3 ወር ውስጥ ወዲያው ለጋብቻ በቃ እኔ ትዳር ነው የምፈልገው ብሎ ጥድፍድፍ አድርጋት ልጅ። በዛ መሀል ግን አንድ ቀን አንቺን አስተዋውቃሽ አታውቅም? አላውቅም። ቤተሰቦቹ እንዳሉ እናት እንዳለው አንድ ቀን እንደምታስተዋውቀን ነው የነገረችኝ። እና ስለሱ ፐርሰናል ህይወት የነገረችሽ ነገር አለ? ምንም ማውቀው ነገር የለም። በቃ ጓደኛ ይዣለሁ ላገባው ነው፣ እሱም ትዳር ይፈልጋል፣ እኔም ደግሞ ወደ ትዳር መግባት ነው የምፈልገው አለ። እሱም አጣርፎ ዛሬም ነገም ሌሊት ከቀን ነው የሚደውለው። በቃ የት አካባቢም እንዳለ አልነገረችሽም? አላውቅም። እና እኔ በእርግጠኝነት ለልጄ መሞት እሱ ነው መንስኤው። በቃ ጠብቆ ልጄን ያላትን ነገር ስላየ ነው ቶሎ አፈጣጥኖ ልጄን ለሞት ያበቃል። ስለዚህ አሁን እንዳልሽኝ ከሆነ የልጅሽ ሀብት ማን እንደወሰደ በማይታወቅ መንገድ ነው ያጣችው እና ይህንን ንብረት ማን ይወስዷል ብለሽ ነው የምታስቢው? አሁን እንደማይሽ ከሆነ አንቺ ወደ ልጁ ነው እያመዘንሻለሽው። እኔ እሱ ነው ለምን መሰለህ ብዙ ወረቀቶችን ይዛ ትወጣለች። ይህንን ጉዳዮች ሁሉ እነዚህን ቤቶች ተሰራ እነዚህን ጉዳዮች ሁሉ ስታደርግ በዛዛት ከጎኗ ሲሯሯጥ የነበረው ሰው አብሯት ነበር ወይስ? ከተሰራ በኋላ ነው አብሯት ሲሯሯጥ የነበረው። እዛ አረብ ሀገር እንድትሄድ የረዳት ዘመድ ነው። እሱ ነበር ከጎኗ በዛዛት ሁሉ ነገር ስታደርግ የነበረው። እሱም በምታሰራበት መንገድ ስትመላለስ ነው ይሄን ልጅ ያገኘችው። ያው ስለ ሁኔታው ነገረችው። ቤት እንደምታሰራ ያላትን ንብረት እንደዚህ ሆና እንደመጣች ምናምን ስትነግረው በቃ ልጁ አሁኑኑ ካላገባውሽ ብሎ በቃ ሌሊትና ቀን መቀመጫ የላትም ነበር። ይደውላል። እንዴት አንተ ረጅም ጊዜ የማታውቀውን ሰው ለጋብቻ ቶሎ አፈጣጥነ በ2 በ3 ወር ውስጥ እንጋባ ይባላል? የሆነ ነገር ያየውን አይቶ ነው እንጂ የፈለገውን ፈልጎ ነው እንጂ አሁን እውነት እሷን ወዷት ነው? ልጄን ላፈር ያበቃት እንደውም እሱ። አንዱም የመጣሁት እኔ ወደ እናንተ ይህን ነገር እንድታጠሩልኝ የልጄን ገዳይ እንኳን ቢያንስ እንዳውቀው ሀብቱን ማን እንደወሰደው ሁሉ አላውቅም። ዛሬ ቤት ሁሉ እንደተሸጠ ነው የማውቀው። በአንቺ ጎን አንደኛ ተጠርጣሪ የልጅ ፍቅረኛ ብለሽ ነው እሱ ነው። ደህና ከምንኖርበት እሷ ከሰበሰበችን ለፍታ ካቆመችው ቤት ራሱ በግፍ ነው ተገፋፍተን ይወጣ ነው። እንደ ሌባ የሆኑ ሰዎች መጡ። ቤቱ የሚመለከተው እኛን ነው አሉ። ወረቀት አሳዩን፣ ህጋዊ ማስረጃ አሳዩን። ፖሊሶች ይዘዋል። ልክ እንደ ሌላ ነገር ነው ገፈታትረው አውጥተው ይጣሉ። ለመከራከር አልሞከራችሁም? በምን ህጋዊ ሰነድ ይዘዋል? ህጋዊ ሰነድ ነው ያላቸው። እኔ ሰነዱንም የት እንዳደረገች አላውቅም። ከሰነዱን ይመስለኛል ይዛ የምትወጣው ወረቀት ሰነዱን በሱ ስም ልታዞር ይሁን ሌላ ሰው አስተላልፈው ሰጥተውት ይሁን አላውቅም። ምንም ቁጭ ብዬ እኔም ራሴ እኮ የማውቀው ነገር የለም። ልጄን አሯሯጧት ብቻ። አሁን እንደዚህ ዛሬ ራሱ እኮ ጎዳና ወድቄ ጎዳና መተኛ ሴት ነበርኩኝ። ይሄ አሁን የሩቅ ዘመድ ያልኩ ሰው ነው ሰብስቦ ዛሬ ራሱ በጎጆ ጥላ ስር የምኖረው እኮ እሱ ስላለ ነው እንጂ ዛሬ ይሄ እጣ ፋንታችን እኮ ጎዳና ነው። ምንም በማናውቀው ነገር ከደህና ቤታችን ወተን ተወርውረን
እሺ እንግዲህ አሁን እኔ እንደማየው ከሆነ አሁንም ጥቁር በጥቁር አድርገሻል። የልጅሽን ፎቶ ይዘሽዋል። እንደማየው ከሆነ ልጅሽ ከሞተች ምን ያህል ጊዜ ነው የሆናት? አሁን ወደ 2 ወር እየተጠጋት ነው። 2 ወር 2 ወርም ያው በመከራ ነው ያለፈው። ትንሽ ልጅ አለኝ ብያለሁ። ምን በላው ምን ጠጣው ችግር ነው። ሙሉ ነገራችንን ያጣ ነው። ለልጄም ለኔም የሚሆን ነገር የለንም። መጠለያ የለንም። ምን በላው ነገር ራሱ ችግር ነው። በዚህ ሰውዬ ነው አሁንም እየኖርን ያለ ነው። ነገ የሚፈጠሩትን ነገሮች አናውቅም። እሷን ተጠግተን እየኖርን ያለን ሰዎች ነን። ቢያንስ ቤት ቢኖረን እንኳን ማረፊያ ይሆናል። ለዕለት ጉሮሮ ተሯሯጣል። ቤትም ምንም ነገር የሌለን ሰዎች ነንና በስቃይ ነው 2 ወር እያለፈ ያለው። በጣም ከባድ ነው። አይዞሽ። ከልጅሽ መሞት ጋር ተያይዞ ሌላ ከፍቅረኛዋ ውጪ ልጠረጥሪው የምትችይው ሰው ወይም አለን ልትይ የምትችይው ሰው ካለ ማለትም ለእኛ ክትትል ለእኛ ስራ ሊጠቅም ስለሚችል ሌላ የምትጠረጥሪው ሰው አለ ከልጅሽ ሞት ጋር ተያይዞ? እኔ በዋነኝነት ከፍቅረኛዋ ውጭ ልጄን ይገላታል ብዬ የማስበው ሰው የለም። ግን እንደ እናት ደግሞ ሌላ ደግሞ ስጠረጥር ከረጅም ዓመት በኋላ የመጣው አባቷ ነው የምጠረጥረው። ለምን መሰለህ? ረጅም ጊዜ የትሄዱ ነበር። የገዛ አባቷን ትጠረጥሪያለሽ? ለምን ረጅም ዓመት አይናችሁ ላፈር ብሎ የጠፋ ሰው አሁን ስትመጣ ከስሩ አይጠፋም። ለዚሁ ለሆነ ነገር ስጭኝ ሲላት ከስሩ እየሄደ እሷም ልጅ ናትና መቼም ሴት ልጅ አባቷን ትወዳለች። ያላትን ነገር እያወጣች ትሰጣለች። ምናልባት አታሉት ነው ብለሽ አታስቢም? የአባቷን ጉዳይ ጥቅም አታሉት ነው ብለሽ አታስቢም? አይ ለጥቅም ነው ብዬ አላስብም። ለምን መሰለህ? 4 ዓመት እሷ በሌለችበት ቅጽበት አልመጣም። ከዛም በፊት አልመጣም። ግን አሁን ይህንን ቤት መታገዝ መሬቱን ገዝታ በምታሰራበት ቅጽበት ነው ተመልሶ የመጣው። አንድም ልቤ እሱን ይለኛል። ሰውየውን ራሱ ጠረጥረዋለሁ። ለምን እንዴት ተመልሶ መጣ? አሁን ራሱ እንዴት ነሽ ምናምን ብሎ ሲመጣ እኔ እያባረርኩት ነው እንጂ አሁን ራሱ እየተመላለሰ እንዴት ሆነ የመጣ ይጠይቅሻል። ሁኔታውን ማወቅ ይፈልጋል፣ ማጣራት ይፈልጋል። ምን ያለንበትን ሁኔታ እኔ ስለ ሀዘኑ ምን ያህል ጥልቅ እንደተሰማኝ፣ ምን እንዳለኝ፣ ማን ጋር እንደምኖር፣ እንዴት እንደምኖር ማወቅ ይፈልጋል። ስለዚህ እሱ ለእኔ ጥርጣሬ እየፈጠረብኝ ነው። እሱን ራሱ ጠረጥረዋለሁ። ልጄ ከየት መንገድ በየትኛው መንገድ እንደተገኘች አላውቅም። እሺ ሌላ ጥያቄ ተያይዞ ደግሞ ከአረብ ሀገር በመጣችበት ሰዓት ሌሎች የሴት ጓደኞች አልነበሯትም ልጅሽ? ምንም እንደዚህ እንትን ያለች ነቃ ያለች ልጅ እኮ አይደለችም። ለዛም እኮ ነው ያጠመዳት ይሄ። ስለዚህ የሴት ጓደኞችም አልነበሯትም ማለት ነው? አልነበሯትም። አብሮ አደጎቿንም እንደዚህ ጥጋ ብላ እንትን አትልም። ልጅቷ እንደዚህ ቀልጠፍ ያለች ተፈጥሮ ያላት ልጅ አይደለችም። ለዛም እኮ ነው አሁን በአቋራጭ ያገኛት እሱ። ሊጠቀምባት የፈለገው እኮ ያው ጓደኛ ስለሌላት የምታማክረው ጓደኛ ስላልነበራት እኮ ነው። እንዳልሽን ከሆነ በ2 ወር በ3 ወር ነው የጋብቻ ጥያቄ ያቀረብለት ብለሽኛል። እና ያው እንደምናውቀው በ2 ወር በ3 ወር የተጋቡ ብዙ ሰዎች አሉ። እና በ2 ወር በ3 ወር ብቻ እንገባ ማለቱ ከሷ ጋር በሞቷ ተያያዥነት አለው ብዬ ልደመድም አልችልም። እና ሌላ መጠረጥሪው ነገር አለ አንቺ ከሱ በተጨማሪ? እኔ ያው እርግጠኛ ልሆንበት የቻልኩት ምን መሰለህ? መሬቱ ተገዝቶ መጀመሪያ እንትን እንዳለ እያሰራች በነበረ ሰዓት የስም ማዘዋወር ለእሱ አድርጋለታለች። በሱ ነው አሁን በሱ እንድታደርግ ያደረጋት እሱ ነው። ለምን መሰለህ? እሷን ከገደላት ቤቱ የራሱ እንደሚሆን ስለሚያውቅ ማለት ነው። እኔ ብያታለሁ፣ መከሪያታለሁ። ሰው አይታመንም። ዛሬ ሰው ተቀይሯል። ድሮ ያስቀመጥነው ሰዎች አይደሉም። የአባቶቻችን ጊዜ አይደለም። አንቺ ዛሬ ስለወደድሽው ነው። ነገ የሚመጡት ነገሮች ብዙ ችግሮችን ይዘው ይመጣሉ ብያታለሁ። ግን አንቺ ዝም ብለሽ ነው የምታየው። እሱ መልካም ሰው ነው። ብትቀሪው ብታየው፣ ወደፊት ስታየው ጥሩ ሰው መሆኑን ታውቂለሽ፣ ትረጅዋለሽ ብላ ነው እንጂ በ3 ወር ውስጥ እንግዲህ ስም እስክታዘዋውርለት ያደረሳት ነገር አስበው። ለትዳርም የሚያበቃቸው እኮ ገና እኮ እሷ ማናት እሱ ማን ነው ሳይባባሉ እኮ ነው ወደ ትዳር እንትን ያላት የገፋፋት። የገፋፋበትም ምክንያት ያው እሷ ስትሞት ቤቱን እንደሚወስድ ስለሚያውቅ ነው። እኛን አውጥቶ መጣል እቅድ ስለነበረው ነው። ሞኝ ስለሆነች ሞኝነቷን ተጠቅሞበት እንጂ አሁን አለች እንዲህ በዚህን ሰዓት እንደዚህ አይነትም እንዲህ የምታደርግ ሴት አለች? ቤትንም ያህል ነገር ዛሬ አዙራለ በሱ ስም አድርጋ ነው ዛሬ ወልደኛ የምንቸገረው ሞኝነቷ ነው። አሁን በምንነግርኝ መረጃ መሰረት አሁን እንግዲህ
ከልጅቷ ጋር ሞት ተያይዞ ሊጠረጥር የሚችለው አንደኛው ሰው እሱ ሊሆን ይችላል። ምክንያቱም ንብረቶቿን በሱ ስም ካረገች ሊያስጠረጥር የሚችለው እሱ ነው። ግን በዛ ሰዓት በማታውቃቸው ሰዎች ከቤታችሁ ስትፈነቀሉ ከቤታችሁ ውጡ በተባላችሁበት ሰዓት ላይ ነበር እሱ እዛ ቦታ ላይ ተገኝቷል? በአካል አልተገኘም። በአካል ግን ሰነድ ይዘው መጥተው ያው እነዚህ የህግ አካላትና ሌሎች ሰዎች ናቸው ቤቱ እናንተን አይመለከትም ሰነድ አለን እስቲ የራሳቸው አላኝ የምትሉ ሰነድ ካለ አምጡ ተባለ። ምንም ያስቀመጠችልኝ ሰነድ አልነበረም። ለመከራከር አልሞከርሽም ፍርድ ቤት ላይ? ምን ሰነድ ይዤ እንከራከር? አዙራለታለች በቃ። የህግ አካላትም እያሉኝ ያሉት ህጋዊ የሆኑ ሰዎች እነሱ እንጂ እናንተ አይደላችሁም ነው። እንዴት ብዬስ ወዴት እንዴት ብዬስ ምን አንተን አለኝ ብዬ ልሂድ ወደዛ? አሁን እኮ እናንተ እንድታጠሩልኝ የመጣሁት ምናልባት በእናንተ የሚጣራልኝ ነገር የሚስተካከል ነገር ካለ ብዬ ነው ወደ እናንተ የመጣሁት። ግራ ስለገባኝ እንግዲህ ወደኛ ጋር ቀደም ብለሽ ነበር የመጣሽው። እኛም ደግሞ ነገሩን ችላ ባለ ማለት በእኛ ሰዎች ክትትል ልናደርግለች እንላል ለልጅሽ ፍቅረኛ ማለት ነው። ሆኖም ግን ልናገኙ አልቻልንም። በዛ ምትክ የእሱን እናት አግኝተን ልናወራ ችለናል። እሷም ጋር የሚሰማነው ነገር በጣም አስደንጋጭ ነገር ነበረ። እሷም እንዳንቺ ተጠቂ ሆናን ያገኘናት ልጇ የቲውን የቲግባ በማታውቀው መንገድ ካጠገቧ ተሰውሯል እና ትንሽ ይህ ነገሩን ሰፋ ሊያደርግብን ይችላል። ሆኖም ግን አሁንም ክትትላችንን አላቆምንም። ከእናቱ የምንፈልገው መረጃ እየጠየቅናት ነበረ። እሷም ግን ያለበትን አድራሻ ምንም እንደማታውቅ ነው የነገረችን እና በተጨማሪ ደግሞ ያ ትንሽ ስሜቴ እንዳትሆኝ እናቱንም ዛሬ ወደ አንቺ ገዘን መተናል። ኧረ እኔ ማንንም አልፈልግም የልጄን ገዳይ። እሷስ ምን ከልጇ በምን ትለያለች? አንዲ ስሚ፣ አይ በእውነት እኔ ማንንም አልፈልግም። እኔ አሁን እሷን እንድታመጡልኝ ሳይሆን የገደላትን እንዳውቅ ነው የምፈልገው። እኔ እናቱ ከሱ በምን ትለያለች? ጭራሽ ነፍሰ ገዳይ ቤቴ። ስሚ፣ የልጄን ባሳ አይደርቅ ገና ቁስል ገና እንጀት ያለችን ያለው በረሮን ገና ሳትሳል አልፈልግም። እኔ እሷ እንድትመጣብኝም አልፈልግም። እናንተ በምትችሉት መንገድ ገዳዋን ብቻ። ልክ ነሽ። ግን እሷም እንዳንቺ ምንም በማታውቀው መንገድ ተጠቅታለች። ልጇ የት እንደገባ የት እንደተሰወረ ምንም አታውቅም። እሷም እንዳንቺ ስሜት ሆና ነው እያለቀሰች ነው ያወራችን። ማለት እሷም ስትለን የነበረው እሷ ቢያንስ ሰርሞን አውጥታለች አውቃለች እያለችን ትገኛል። እሱ ግን የት ይግባ የት ገኝ አታውቅም። ዛሬ መጣ ነገ መጣ ልቤ ተንሰብስፎ ነው የሚጠብቀው ነው ያለችን። በዛ ስሜት ውስጥ ደግሞ መጠባበቅ ጠፋው። እኔ እኮ ሞታ ነው ሞታብኝ ነው እኮ የሰው ንብረት ዘርፎ ጠፍቶ ነው። ደግሞ ታውቃለች እናቱን አይደበቅም መቼም። የሚሰራውን ስራ ቢሰራም ለእናቱ ተደብቆ አይቀርም። ይብላኝ ለእኔ ልጅ እንጂ ገሏት ለጠፋ። እንደነገርኩ ቀን በቀን በመጠባበቅ ላይ ነው ያለችው። ዛሬ መጣ ነገ መጣ ተኝቼ አላድርም ነው ያለች። እስካሁንም መኪና ውስጥ ውጭ አቆይተናታል። ግን ደግሞ አንድ ነገር ደግሞ እንድትረጅ የምፈልገው እዚህ ጋር እሷ መታ ሁለታችሁ በመነጋገራችሁ ብቻ ለእኛ የሚጠቅመንን መረጃ እናገኛለን። የልጅሽም መሞት ምክንያት እና የልጅሽም ንብረት የት እንደገባ ምክንያት እሱ ነው። በቃ እሱ ነው የምፈልገው። አሁን እኮ እሱ ነው ብለን እኮ ሙሉ ለሙሉ እኮ መደምደም አንችልም። ገና የልጄ እንባሳ አይደርቅ የልጄን ገና ዘን አውጥቼ ያልቅሼ ሳልጨርስ ሌላ ቁስል እንድጨምርብኝ አልፈልግም። እኔ ማንንም ማግኘት አልፈልግም። በቃ አዘኔ ልወጣበት እናንተ በምትችሉት መንገድ የልጄን ገዳይ ብቻ እንድትፈልጉልኝ እንድታስይዙልኝ እንጂ እኔ እኮ ማንም እንዲመጣብኝ አልፈልግም። ሴትዮዋ ልጁንም እንዳየው አልፈልግም። እሱ እኮ አውቁ እኮ ነው የተደበቀው የሰራውን ስራ ስለሚያውቅ። ስለዚህ እኔ አልፈልግም። እኔ ማንንም እንድትመጣብኝ አልፈልግም። ምን ይላልም አልፈልግም። የሱን አንቺ እኔ እኮ ከአንቺ ልጅ በላይ እኮ የኔ ማዘኛለሁ። የኔም ልጅ እኮ እንደሞተን አንቺስ ተስፋሽን ቆርጠሻል። አይንሽ ያየ እርምሽን አውጥተሻል። እኔ እኮ ከነርሜ ነው ቁጭ ያልኩት። ወዶን የተደበቀው እንዴ ልጅ እኮ የሰራውን ስራ ሰርቶን የተደበቀው የኔ አፈር የለበሰ ከኔ ከናቱ የት ይደበቃል? እንደኔ የሚወደው እናቱ እኮ የለችም።
ከኔ ከናቱ አንድ ቀን ከኔ ተቀለይቶ አንድ ቀን አድሮ ያውቃል። እኔ ስላንቺ ልጅ ምን አገባኝ? እኔ ስላዘንሽ ነው እዚህ ድረስ የመጣሁት እኮ ሀዘንተኛ ስለሆንሽ ነው እዚህ ድረስ የመጣሁት። ገና ሀዘንተኛ ስለሆንሽ ብዬ ነው እኮ እዚህ ድረስ የመጣሁት እንጂ እኔም እኮ እንዳንቺ ተጎጂ ነኝ። ተጎጂ ነኝ እኮ ምን ተጎጂ እንዳንቺ ተጎጂ ነኝ። እኔ ሀዘንተኛ ነሽ ብዬ ነው ቤትሽ ድረስ የመጣሁት። ልጅሽ የገደላት ሀዘንተኛ ነሽ ብዬ ነው ቤትሽ ድረስ የመጣሁት እኮ እኔም ተጎጂ ነኝ። አልፈልግም። እኔ እኮ እሱም አታምጣብኝ ብያለሁ። እነሱ ለምን ነው እነሱ ጋር ተስፋ አለ ብለው ነው እኔም ገደላችኋት። ልጄ ከነሱ ተስፋ አግኝቼ ነው። እኔ ልጄን አትወንጅልብኝ። አንድ ልጄ ነው አትወንጅልብኝ። ከልጄ ላይ አይኗን ታንሳለች እንዴ ልውልዬ ለኔም ልጄ ነው። አንዴ ተረጋጉ። እሷ ኮርማን አውጥታለች። እኔ እኮ ከነርሜ ነው ቁጭ ያልኩት። አንዴ የሉሊና እንዴ አንቺ አውቆ ተደበቀው ተወይ ልታሰድቡኝ ነው እንዴ እናንተ ያመጣችሁኝ? እኔ ያላልኩሽ እንዴት መጭብኝም አልፈልግም። ቤቴ ውጭ እንደው እኔ እኮ ሀዘንተኛ ነሽ ብዬ ነው ሀዘንሽን አይቼ ነው የመጣሁት እንጂ እኔም እኮ የምጠየቅ ነኝ። እቤቴ እኮ ቁጭ ተብርጌ እየተደረሰ እኮ ነኝ እንደ ሀዘንተኛ። አራዝነሽን ግፋት ተናገሪ ግፋት እኔ አውጣ አስወጣልኝ። አልፈልጋቸውም። መጣለኝ ሰገዳዮች ናቸው። አልፈልጋቸውም። ጠበቅኩ ሴትዮ ነኝ። ውጭ ተብዬ ተባረሬም አላውቅም። አንዴ ባካችሁ ዝም ክብሬን ጠብቄ የኖርኩ ሰው ነኝ እኮ። ክብር ያለው ልጅ ስለሆነ እንደ ወንጀለኛ አስወጡልኝ አትበለኝ። ደግሞ እዚህ ጋር ሁለታችሁ ለልጄ ስትጫወቱ ከርማችሁ አንቺ ልጅ የልጅ ደጋፊ ነሽ። አንዴ እባካችሁ ተረጋጉ። ሀዘን ጎርቷታል ብዬ ነው ዝም ያልኳት እንጂ የምትናገረው ነገር እኮ ቀላል ነገር አይደለም። አንድ ቀን እንደሰው ሳይደጋ ሀዘን ጎርቷት ብዬ ነው። እናንተ ናችሁ የምታሰድቡኝ። እኔ ተከብሬ የምኖር ሴትዮ ነኝ። ተረጋግተን አንነጋገር። እኔ ቤቴ እኮ የመጣሽው አልፈልግም። አንቺ ተይ ነውር ነው። ሀዘን ላይ ውጭልኝ። እኔ እንደውም አልፈልግም ከልጅሽ ላይ ይቻላል። እኔ መላ ባገኝ ብዬ ነው እኮ ተስፋ ባገኝ ብዬ ነው የመጣሁት። አንቺ ኮርምሽን አውጥተሻል። እኔ ከነርሜ ነው ቁጭ ያልኩት እንዴ። በገዛ ሀዘኔ ላይ ደግሞ ሀዘን ልጨምርብኝ ነው እንዴ? በላይ ላይ አንቺ ሀዘንተኛው ነሽ እኔ ከናካቴ ያወጣዋታለሁ አይደል? ያንቺ ይሻላል። እርምሽን አውጥተሻል። እኔ ከነርሜ ነው ቁጭ ያልኩት። አንዴ ተረጋጉ ባካችሁ። እኔ ተውኝ በቃ። አንዴ እዚህ ጋር ሁለታችሁንም የሚጠቅም ስለመሰለን ሁለታችሁንም እዚህ ጋር ያስቀመጥናችሁ። አንዴ ተረጋጉ። አንዴ እዚህ ጋር የሁለታችሁ መነጋገርና እዚህ ጋር የሁለታችሁ ቁጭ ብሎ ማውራት ለኛ ለስራችን በጣም ስለሚጠቅመን ነው ያመጣናችሁ እንጂ ሁለታችሁንም ነጣጥሎ ማውራት እንችላለን። አንቺንም ነጥለን አውርተን ለማግኘት የትም ግቢ ብባል እኔ የትም ግቢ ብባል አንዴ የሉሊናት ወዶ ለተቀበለ ተደበቀ ልጅሽ ነው አንቺ ተጨነቅሽው ፈልጎ የሰራው ሰርቶ ተደበቀው ለወንጀለኛው ልጅሽ ነው አንቺ ሞቶ ተጥሎስ እንደሆነ ሬሳው ወይ አሞራ በልቶት እንደሆነ እሱ ሰው ይገላል እንጂ ሰው አይገለውም። ልጅን ገፋት በሶስት ውስጥ አጣርፎ እንደውጋት ወጋት ይኸው አፈር በላች። ደግሞ ቤት የመጣሽ ገና አዘን ሌላ እሳብጭ ትንሽ አንዴ ተረጋጊ። የሉሊናት አንዴ እባካችሁ እኛውን እዚህ ጋር እኮ ያስቀመጥናችሁ እኮ እንድትጣሉ ወይም እንድትሰዳደቡ እኮ አይደለም። አንዴ ተረጋጉ፣ አዳምጡኝ። እኔ አቴነሽ አንቺንም ለብቻሽ አውርተሽናል። የሉሊን እናትም አንቺ ከመምጣታችን በፊት ቁጭ አድርገን አዋርተናታል። ሉሊን ፍለጋ ብሄርንበት ነው የእሱን እናት እንዳገኘናት የነገርነሽ። ግን እዚህ ጋር የሁለታችሁ ቁጭ ብሎ ማውራት ለእኛ ስራ በጣም ጠቃሚ ነው። በጣም የሆነ መፍትሄ እናገኛለን። በደንብ ተስፋ ታገኛለሽ። የልጄን ፍንጭ የሚያገኘኝን ነገር ጉድጓድም ቢሆን ገደልም ቢሆን ነው ይገባል። እሱም ማግኘት የምንችለው ደግሞ አንዴ ተረጋግታችሁ መነጋገር ስንችል ነው። እባካችሁ ቤት መጣሽ ነው ልጅሽን አፋልጉኝ የምትለጥሽ እኔ ቤት ነው ልጅሽን የምትፈልጊ? አንቺ ልጅ ደህና ጨዋ ልጅ ይዘሻል። ልጅ አረብ ሀገር ስንት ዓመት ለፍታ ያመጣችውን ገንዘብ ሊበላ እኮ መጡ። ምንድነው አረብ ሀገር? አንቺ አረብ ሀገር ብርቅ ነው። እኔም እኮ 4 ዓመት አይደለም እኔም እኮ 10 ዓመት አረብ ሀገር እኮ ለፍቼ ደክሜ ያሳደግኩት ልጄ ነው። ለአንቺ 4 ዓመት አረብ ሀገር የምትይው እኔም በአረብ ሀገር እኮ ድሜን ጨርሻለሁ። አንቺ ትልቅ እንዴ ልጅ እኮ ገና ልጄ ላሳድግ ብዬ እኮ ነው እንዳንቺ አረብ ሀገር እኮ ነው አረብ ሀገር አትበይ። ስለ አረብ ሀገር እኔ በደንብ አውቃለሁ። ለኔ አትጠይቂኝ ስለ አረብ ሀገር። እኔም አረብ ሀገር ተንከራትቼ ልጄ ላሳድግ ብዬ ነው አረብ ሀገር የተንከራተትኩት። ብርቁ አይደለም ገንዘብ፣ ብርቁ አይደለም እሱ ምንም አይፈልግም። ከሷ ንጹህ ፍቅር ብቻ ነው የሚፈልገው። ልጅሽን እንደኔ እንደ ምኞቴ ይሄን ጊዜ ድረናቸው ኩለናቸው ድረናቸው ወግ ማገራቸው የምናይበት ሰዓት ነበረ። አረብ ሀገራት በእኔም የአረብ ሀገር የ10 ዓመት የአረብ ሀገር የተቃጠልኩበት ከሰውነት ጎዳና የወጣሁበት ስንት መከራ ያየሁበት ልጄን ለማሳደግ ብዬ ነው። ልጄ ባንቺ እንደዚህ የሚሰደብ አይደለም። ምንም ያላየች እኮ ናት። አበባ እኮ ናት። ለቤተሰብ ይኖረች እኮ ናት። አንዴ በቃችሁ፣ እዚህ ጋር በቃችሁ። አንዴ ዘም ብሎ እስካሁን ሰማኋችሁ። እኔ እባካችሁ ይበቃል። ከዚህ በላይ አትጨቃጨቁ። ከዚህ በላይ
የሉል እናት አንዴ ተረጋጊ እቴንሽ ይበቃል ከዚህ በላይ መጨቃጨቁ ምንም ዋጋ የለውም ያለፈው አልፏል አይደል እዚህ ጋር መጣ ነው የተገኘው ነው ለመፍትሄ ነው እቴንሽ እኛ ጋር ስንመጪ የልጅሽን አሟሟትና የልጅሽን ንብረት ማን እንደበለው ለማጣራት ነው አይደለ የሉል እናትም ልጅሽ እንትን እንደገባ ምንም የምታውቂው ነገር የለም አይደለ እዚህ ጋር ግን እኛ እናንተን እዚህ ጋር ቁጭ አድርገን በማዋራታችን የሆነ እልባትና የሆነ መፍትሄ እንደምናገኝ ስለምናውቅ ነው እዚህ ጋር ሁለታችሁም ፍለፊት ቁጭ አድርገን እያዋራናችሁ ያለ ነው ሁለታችሁ ጋር ትልቅ አለመግባባት አለ እና አሁን ምን ቀርቷት እንደመጣች አንዴ እቴንሽ ይበቃል እኔ ነኝ የቀረኋት ይበቃል እቴንሽ ቤት አልባ አረጉን ይበቃል ታችንን ወሰዱ ምን እንደፈለገች አላውቅም እኔ ከልጄ ውጪ ምንም ፈልገው ነገር የለም የእናንተንም ንብረት አልፈልግም የእናንተንም ገንዘብ አልፈልግም እኔ የምፈልገው ልጄን ነው በቃ ልጄ ያለበትን ቦታ ብቻ እናንተ አፈላልጋችሁ ካለበት ጉድጓድ ፍንጩን ብቻ እኮ እሱን ለማድረግ ደግሞ አሁን ተረጋጊ እሱን ለማድረግ አሁን ተረጋግተን እንነጋገር እናውራ እቴንሽ አንቺም ማወቅ ያለብሽ ነገር ለማወቅ አሁን ተረጋጊ እባክሽ ይበቃል እዚህ ጋር ጭቅጭቁ ምንም ነገር አይፈጥርም ጭቅጭቁ የልጅሽ ንብረት ያስመለስም ጭቅጭቁ የሉልን ማግኘት እንዲረዳሽ አያደርግም ትርፉ ሳትግባቡ ቀርቶ መለየት ነው የሚሆነው እና መጨቃጨቁ እዚህ ጋር ምንም መፍትሄ አያመጣ እና የሉልናት ለመጨረሻ ጊዜ ሉልን የት ነበር ያየሽው ሉልን ያየሁት ቤት ነው እሷ የሞተች አካባቢ ነው እንደሞተች ነው ቤት ነበር ከቤት ስንት ቀን ሙሉ ቤት ውስጥ ተቀምጦ በቃ አይበላም አይጠጣም ይጨነቃል ያዝናል ምን ሆነ ነው ሉልዬ ምንድነው ምን ችግር አለብህ ምን ገጠመው አለው በቃ ሁኔታ ሁሉ ደስ አላለኝም በጣም ይጨነቃል ያዝናል ያለቅሳል ይገባል ይወጣል እኔ ሉልዬን በእንደዚህ ሁኔታ አይቻለቅ ሉል ማለት መልካም ልጅ ነው ጥሩ ስነ ምግባር ያለው ልጅ ነው ከአያቱ ጋር ነው ያደገው እኔ አረብ ሀገር ባልነበርኩ ጊዜ ገንዘብ ልክላቸዋለሁ የወር ወጪ ልክላቸዋለሁ እንደፈለገው ሆኖ እንደም አልነበረው የለውም አንድ ልጄ ነው እኔ እሱ አረብ ሀገር በነበርሽ ሰዓት ከአያቱ ጋር ነበር እሱ ከአያቱ ጋር ነበር የሚኖረው እኔ አረብ ሀገር በነበርኩ ጊዜ ገንዘብ ልክላቸዋለሁ ከአያቱ ጋር አያቱ በቤተ ክርስቲያን ሴትዮ ናት ትልቅ ሰው ናት እንደዚህ አይነት ነገርም አታውቅም ትልቅ ሰው ናት በእድሜም ትልቅ ሰው ናት በሃይማኖቷም የጠነከረች ሰው ናት የሷን ራዕይ ይዞ ነው ያደገው ሉል የቤተ ክርስቲያን ልጅ ነው ከሷ ጋር ነው አብሮ ያደገው ሉል አንድም ቀን ስለመጥፎ ነገር አስቦ አያውቅም እኔ የምመኘው በቃኝ ሉልዬ ስደት ልግባ ስለው ነይ ግቢ እናቴ ነይ ግቢ አሁን ላገባ ነው ቆንጆ ልጅ አግኝቻለሁ ጥሩ ልጅ አግኝቻለሁ ላገባ ነውና ነይ ዳሪኝ ነይና ዳሪኝ ነበር ማለት ነው ነግሮኛል አዎ እሺ በመጀመሪያ ደረጃ ምን ነበር የሚሰራው ሉል እዚህ ትምህርቱን ጨርሶ አሁን ወደ ስራ ሊሰማራ ነውና እኔ የግል ስራ እንዲሰራ ያመቻቸውለት ነበር ምን አይነት ስራ የግል ስራ ሱቅ ነገር ንግድ ሊጀምር ያመቻቸውለት ነበር በዛም መንገድ ነው የሄደው የተማረውን በአካውንቲንግ ነው የተመረቀው ስለዚህ በሞያ መሰረት የሚማችህን ብየው በደብ ዩኒቨርሲቲ ተመረቀ ወጣ አሁን ወደ ስራ ሊገባ እኔ ላመቻችለት የግል ስራ ሰራለው አለኝ እሺ ምንድነው የምትፈልገው አይ እስቲ ቆይ ላጥና ምን ማለት እንደሚቻል ላጥናና የግል ስራዬን ጀምራለሁ ስራዬን ከያስኩኝ በኋላ ደግሞ ቆንጆ ልጅ ተዋውቂያለሁ እሷን አገባለሁ ትድሪኛለሽ ልጅሽን ታያለሽ እያለኝ ተስፋ ነበረኝ እኔ ትልቅ ተስፋ ነበረኝ በሉል ላይ ስለሷ ነገሮች ነበር ማለት ነው ስለሷ እስኪ ነገረሽን አንዳንድ ነገር ንገሪኝ ስለሷ ይነገረኝ ከአረብ ሀገር ነበረች አረብ ሀገር ኖራ መጣ አንድ ዘመዳቸው አለ እና ስለ ሰውየው በጣም ያወራኛል ስለሷ ይልቅ ስለ ሰውየው ዘመዳቸው ነው የልጅቷ ዘመድ ነው አለኝና ገንዘብ ማለት ስለሱ ምንድን ነበር የነገርሽ ነገር ገንዘብ ብዙ ገንዘብ ይወስድባታል ቤት ልስራልሽ ይላታል ያተልላታል አዎ እኔ ነግሮኛል አንቺ ሴትዮ አሁን ምነግርሽን ፍንጭ አሁን አንቺ ተደፍነሻል አዳምጪ ምናልባት ይሄ አንድ መፍትሄ ሊወስደን ይችላል ስለ ሰውየው ሲነግረኝ ሰውየው በጣም ገንዘብ ይወስድባታል ያጭበረብራታል ያታልላታል ብዙ ንብረት ይወስድባታል እኔና እሱ ጸበኛ ነን ገንዘቧን አትንካ አትውሰድ ተው ልጅቷ ሰርታ ትኖር እያልኩ ነው እሷ ትነግረኛለች ሁሉን ነገር ታወራኛለች ጓደኛዋ ስለሆንኩ እያለ ታወራኛለች ይለኛል ስለዚህ እኔ አሁን የምነግርሽን ነገር አዳምጪኝ ምናልባት ይሄ ወደ መፍትሄ ቦታ ሊወስደን ይችላል ክፉ ሰውዬ ነው
አዳምጪ። አዎ አንዴ አዳምጪኝ እና ይኸውልሽ እህቴ እኔ ክፉ አይደለሽም፣ በምንም አንተዋወቅም፣ እኔና አንቺ አንገናኝም። ሰውየው ገንዘቧን አጭበረበረባት፣ ገንዘቧን ወሰደባት፣ ገንዘቧን እንዲህ ያደረጋት እያለ አዎ እንዴ እሱ እኮ ነው ዛሬ እዚህ ጋር ላለው ትልቅ ማድረግ የሰጠኝ እናቴ። እኔ የገንዘብ ችግር ምንም ነገር ልጄ የገንዘብ ችግር የለበትም። እኔ አረብ ሀገር ስንት ዓመት እሷን ፈልጎ ነው ልጇ ካላስ እስክቲ ካላስ ያወር ማስክቲ እንዴ አለኔ አዚ ማምቃ ሙሽኪላ ካላስ አና ማምቃ ሙሽኪላ ምን ማለት ነው እንደዚህ? እቴነሽ የሉልናት እንዴ? እኔንም እኮ ልትረዱኝ ይገባል። እኔ እኮ እዛ ስንት አንገብጋቢ ጉዳይ እኮ ነው ጥዬ መጣሁት። ምን አይነት ኬስ ጥዬ እንደመጣሁ በታውቁ እዚህ ጋር እንደዚህ ባልሆናችሁ ነበር። ስንት ነገር ነው ከካሜራ ጀርባ ያወራ ነው። የሉልናት ታውቂያለሽ እኮ አንቺ እቴነሽም ታውቂያለሽ እኮ ሲጀመር የዚህ ድረስ የጠራሽኝም በምን ኬዝና ምን አይነት አንገብጋቢ ጉዳይ ሆኖብሽ እንደሆነ ታውቂያለሽ። እኛም ችግሩን ስለተረዳ ልናገዝሽ ልንረዳሽ መተናል። ግን እዚህ ጋር ደግሞ እንደዚህ መሆን አግባብ አይደለም። የሉል እናትም ቢሆን በቃ የልጅን ብቻ ነው አገኙልኝ ያልሽ አይደለ? ለሱ መገኘት ደግሞ እዚህ ጋር እኛ ተረጋግተን ማውራት ይኖርብናል። እንዴ እናንተ እዚህ ጋር እየተጣላችሁ እየተበጣበጣችሁ እንዴ ብለን ነው የምንግባባው? ሲቀጥል ካሜራ ነው ተመልካቾች ራሱ ምንድነው የሚረዱት ከኛ? እንደዚህ ጥሩ አይደለም እኮ። ስሜታዊ ሆኜ ነው ይቅርታ እኮ በቃ ያለውን ነገር ይቅርታ። ያው የልጅ ጉዳይ ሆነ። ከዚህ በኋላ ምንም እንድበጠብጭ አልፈልግም። እሷን መጠይቃ ጥያቄ ይሆናል ትሰሚያለሽ። መጠይቅ የምትፈልጊው ነገር ትጠይቂያታለሽ። የሉልናት ልጆትን ለመጨረሻ ጊዜ ያየሁት እሷ ስትሞት አካባቢ ነው ብሏል አይደለ? አዎ ማለት ከዛ በኋላ ምንም ስልክ የመደወልም ነገር አልነበረም። በምንም ምክንያት ይህን 2 ወር ሙሉ አግኝቶሽ አያውቅም? ምንም አግኝቼው አላውቅም፣ አይቼውም አላውቅም። ስለሱን ፍንጭም ሰምቼ አላውቅም። የት ውስጥ እንደገባ እኔ ጉድጓድ ውስጥ ገባ ምን ይሁን ያ ሰው ወስዶ አንቆ ገደለው ምን እንዳደረገው አይቼ አላውቅም። በእኔ በእናቱ ጨክኖ አንድ ቀን እንኳን ከኔ ድምፄን ሳይሰማ መዋል የማይችል ልጅ 2 ወር ሙሉ እንዴት አስችሎት ዝም አለ? በጤናው ቢሆን በህይወት ቢኖር እኮ ይሄ ልጅ 2 ወር ሙሉ አይደለም አንድ ቀን ከኔ ተለይቶ መኖር አይችልም። እንኳን እዚህ አዲስ አበባ አብረን ቁጭ ብለን አረብ ሀገር እንኳን እያለው አንድ ቀን ሳላወራው ውዬው አላውቅም። በምንም ብዬ አንድ ቀን ሳላወራው ውዬ አላውቅም። በስደት እያለሁ እንኳን እዚህ ተቀምጬ። ስለዚህ ይሄ ልጅ በህይወት ቢኖር በጤና ቢኖር በእኔ በእናቱ ጨክኖ እኔ እንኳን እሺ አያቱ እንኳን እቻ አሮጊት እናት ምስኪን እናቱ አያቱ እንኳን በእሷ እንኳን ጨክኖ ዝም አይልም። አዎ ስለዚህ አሁን አንቺ እያልሻለሹ በህይወት እያለ ልጅ ዝም አይለኛል ወይ ሞቶብኛል ነው እያልሻለሹ። አሁን ደግሞ እዛ ጋር የሚናፈሰው ኖሬ ታውቂያለሽ ትሰሚያለሽ ብዬ አስባለሁ። የእቴነሽ የእሷ ልጅ ገዳይ የአንቺ ልጅ እየተባለ እንደሆነ ታውቂያለሽ። እና ቁጥር 1 ተጠርጣሪ የአንቺ ልጅ ነው እና ከዚህ ኬዝ ጋር ያገናኛል ብለሽ ታስቢያለሽ? ኧረ በፍጹም በምንም አያገናኘውም። ልጄ ይወዳታል። እውነት እግዚአብሔር በሚያውቀው ልጄ ይወዳታል፣ ያፈቅራታል። እንዴት ብሎ ነው በሷ እንደውም የሚለኝ ምንድነው ቶሎ በይ አፋጥኔልኝ፣ በቃ አሁን ተመርቅ ያለው ስራውን ልጀምር፣ ልናገባ ነው፣ ልንጋባ ነው፣ ልንወልድ ነው። እንደዚህ አይነት ተስፋ ነው ያለው እንጂ ምን አጣው ብሎ ምን ሆንኩ ብሎ ልጄ እሷን ለመግደል የሚያዳግተው ገንዘብ ነው፣ ገንዘብ አለው፣ ቤት ነው፣ ቤት አለው። በስነ ምግባር ያደገ ልጅ ነው። በጥሩ ስነ ምግባር ያደገ ልጅ ነው። አያቱ በቤተ ክርስቲያን አጻንጸ ያደገችው ልጅ ነው። ምን ፍለጋ ነው ሰውን ለመግደል የሚወዳትን ልጅ ለመግደል ወንጀል ለመስራት የሚያዳግተው ምንድን ነው? በምን ምክንያት ሊጠረጠር ይችላል? እሺ የሉል እናት እንደዚህ በማለቴ በጣም ይቅርታ ስለ ልጆት እንደዚህ አይነት ጥያቄ በመጠየቅ ግን እርሱ አረብ ሀገር በሚሰሩበት ሰዓት ማለት ስለ ልጁ አንዳንድ ጸባይ ሊያውቁ አይችሉም። የጸባይ መቀየርም ሊኖር ይችላል፣ ምንም ሊኖር ይችላል። እና እዛ ጋር ደግሞ እኛም እንደምንሰማው እኛም እንደምናውቀው ነገር ከሆነ የፍቅረኛው የሙሉ ንብረቷን በሱ ስም እንዳረገች ነው እየተነገረን ያለው። ለዛም ደግሞ እናቱ እቴነሽ እርግጠኛው እየወራች ነው የእሷ ንብረት እንዳለ ባንቺ ልጅ ስም ነው። እና ሙሉ ለሙሉ ደግሞ አይናችንን ጥርጣሬያችንን ወደ እሱ እንድንሄድ ያደረገን ነገር ይሄ ነው። ለንብረት ሲል ለሆነ ነገር ሲል እሷን የሆነ ነገር እንዳደረገ እንደዚህ በማለት ይቅርታ ብዬሻለሁ። አልፎ ተርፎ አንቺ አረብ ሀገር በነበርሽበት ሰዓት የጸባይ መለውጥ አለ፣ ከአጉል ልጆች ጋር መቅጠም የሚባል ነገር አለ። ያ ተፈጥሮ ያ አታሎት እንዳይሆን ብዬ ነው አሁን መጠይቅሽ ጥያቄ ስለ ልጅሽ። እሱ እኮ ምንም ችግር የለውበትም።
ንብረት እኮ በሱ ስር ቢሆን ሁሉ ነገር በሱ ሲሆን እኮ እንደውም ሊጠብቅላት ነው። ከዚህ ከቀማኛ ሰውዬ ሊያድናት ነው፣ ሊጠብቅላት ነው። የሱ ገንዘብ የራሱ ንብረት እኮ አለው፣ የራሱ ቤት አለው፣ የራሱ ሀብት አለው፣ የራሱ እኔ ለፋሁበት 10 ዓመት አረብ ሀገር አፈርድሜ ግጬ ያመጣሁበት ንብረት ለሱ ነው። እኔ ሌላ ልጅ የለኝ፣ ከሱ ሌላ ማወርሰው የለም። ወራሼ እሱ ነው፣ ልጄ እሱ ነው። የገንዘብ ችግር የለባትም ምንም ነገር። ግን ሊጠብቅላት ፈልጎ ነው። አገባሻለሁ፣ እንወልዳለን፣ እንደዚህ እናደርጋለን። ስንት ተስፋ የነበረው ልጅ ነው። እንደውም በነገራችን ላይ ልጄ በሚገርም ሁኔታ ሱስ የሚባል እንኳን ነገር የለበትም። የሱስ ተጠቂ እንኳን አይደለም። ጨዋ ነው ልጄ። ከሁሉ ነገር የጸዳ ነው። ከሱስ የጸዳ ነው። ከብዙ ነገር የጸዳ ነው ልጄ። ስለዚህ ከሱ የሚፈልገው ያዝንላታል። እንዳንቺ እኮ አረብ ሀገር ተንከላታ የመጣች ልጅ ናት። እንዳንቺ አረብ ሀገር የተንከራተተች ልጅ ናት። እዘኝላት ይለኛል። እንደው ምን የተው እጄን አታስገባ ልጄ፣ እንደዚህ አይነት ነገር ውስጥ እጄን አታስገባ፣ ገንዘብ ንብረት ባለበት እጄን አታስገባ ሲለው ግድ የለሽም እናቴን ይሻላታለሁ፣ ማንም ከሚባላባት እኔ ስለማገባት ነገ ለልጅ ልጆቻችን ይሆናል። እንዳንቺ የለፋች ናት፣ አረብ ሀገር የደከመች ናት። እፎይ ትበል፣ ይኸው መተሽ አንቺ እፎይ አልሽ፣ እኔን በመውለድሽ እፎይ አልሽ፣ እሷም ደግሞ መታ እፎይ ትበል እያለ እኔ ልጄም አይመስለኝም። አንዳንድ ቀን የሆነ ማላቀው ልጅ ነው የሚመስለኝ። አስተሳሰቡ እሷን እንደሚስት አይደለም የሚያያት፣ እንደ እህትም ትኑረው እንደሆነ ነገር ነው የሚሰፈሰፍላት። እፈራ ነበር እንዴ ሰጋለሁ። በጣም አብዝቶ ከሚወዳትና አብዝቶ ከሚፈራላት በስተቀር እኔ በጣም ነው ለልጄ እንኳን ሊጠረጠር አይደለም ሊመሰገን የሚገባው የነበረ ልጅ ዛሬ እስከ ምን ውስጥ እንደገባ ነው ልጅ ምን እንደገደለ እኔ የምለው እውነቱን ወይዘሮ ቴነሽም ተረጋጊና እንደ ሰዎች ሆነን እናስበው፣ እንደ ሌላ ነገር አታስቢኝ። እኔ የምልሽ አሁን ይሄ ሰውዬ ተጠርጣሪ መሆን ያለበት ልጄ አይደለም። ልጄ ሳይሆን ተጠርጣሪ መሆን ያለበት ይሄ ሰውዬ ነው። እኔ አሁንም ደጋግሜ ነግሬያለሁ። አዎ አንዴ መልካምነትን ለበጎነትን ለተንኮል የሚያስቡ ሰዎች አሉ። ይሄ ልጅ ምን ተቸግሮ ነው? ቤት አለው፣ ገንዘብ አለው፣ ሁሉ ነገር የሞላለት ልጅ ነው። ምን አጣው ብሎ ነው ከዚች ከምስኪን ልጅ እሷን ገንዘብ እንደዚህ የሚያደርገው? ይሄ ሰውዬ ሁሌ ልጄ ከሱ ጋር ጸበኞች ናቸው። ለምንድን ነው ገንዘቧን ይበላታል ይለኛል፣ መጥቶ ያወራኛል። እኔ ይሄ ሰውዬ ፈራሁት ይለኛል። ይሄ ሰውዬ ተጠራጠርኩት፣ እንደውም ለአንቺ ራሱ አሰጋሁት ይለኛል። ሁልጊዜ ይሄ ሰውዬ በጣም ነው የሚጠራጠረው፣ በጣም ነው የሚፈራው። እኔ ይሄ ሰውዬ ነው ልቤ አሁንም እሱ ላይ ነው። ልጄ ንጹህ ልጅ ነው፣ እጅ የሌለበት ነው፣ ምንም አይነት እጅ የለበትም። የኔ ልጅ እኔ አውቀዋለሁ፣ ልጄን አውቀዋለሁ። ቢቸግረው እንኳን መጥቶ እናቴ ቸገረኝ፣ እንደውም እንደዚህ አንድ ጓደኛዬ እንደዚህ ሆነ፣ እናቴ ካለሽ እስቲ እባክሽን እንርዳው ብሎ ለሰው እንኳን የሚረዳ ልጅ ነው። ስለዚህ እኔ አሁንም ልቤ ያለው እዚህ ሰውዬ ላይ ነው። እናንተ በዚህ ሰውዬ ላይ ስሩ። ልጄ ግን ይገኛል፣ እርግጠኛ ነኝ። ልጄ ካለበት ይመጣል። እኔ ገንዘቡን ከፈለገ ይውሰድ፣ ቤቱን ከፈለገ ቤቱን ይውሰድ። ልጄን ግን ይመልስልኝ፣ ደሃ ልጄን ይመልስልኝ። እኔ እንደምንም ብዬ ተመልሼ እሰደዳለሁ። መቼስ ምን አደርጋለሁ? ተመልሼ ተሰድጄ ይሄንን ልጄን ግን አኖረዋለሁ። እግዚአብሔር ይመስገን። አሁንም እኔ ልጄ ንጹህ ልጅ ነው። ልጄን የሚጠረጥሩብኝ ሰዎች፣ ልጄን እንደዚህ የሚሉ ሰዎች ተሳስታችኋል። እኔ የልጄን አስተዳደግ አውቃለሁ፣ ልቤም ነግሮኛል። ልጄ ንጹህ ልጅ ነው፣ ምንም ነገር የለበትም። እና ባካችሁ ልጄ ያለበትን ፍንጭ ስጡኝ። ገንዘብ ከሆነ ገንዘቡን ይውሰድ፣ ቤቱንም ይውሰድ። እንደውም ካለኝ እኔ የራሴንም ንብረት እከፍላለሁ። ልጄን ብቻ ይመልሱልኝ። አሁን አንቺ ልጅሽን ወዷት ነው አልሽኝ። ቢወዳት ነው ቀብሯ ላይ አልተገኘም እንዴ? እሱስ ምን እንደሆነ አውቀሻል። ልጄስ በምን ላይ ሁኔታ እንዳለ እናውቃለን። እኔ እኮ እስቲ አስቢ እህቴ፣ እስቲ አስቢ ልጄ ቢኖር ኖሮ እንደዛ የሚወዳት የሚንሰፈሰፍላትን እንዳንቺ ነው ማያት። በአንቺ እንዳንቺ በረሃ የተንከራተተች ናት እያለ ወገቡን አስሮ ከዚህ ሰውዬ ጋር ፊልማ ሲፋለም የነበረ ሰውዬ ቀብሯ ላይ ያልተገኘው ይሄ ልጄም የሆነ አደጋ ደርሶበታል። ልጄ በህይወት ቢኖር በአንድ ችግር ላይ ነው ያለው። እኔ የእናት አንጀት ነግሮኛል፣ ልቤ አውቋል። እርዱኝ ባካችሁ። የልዑል ፍቅረኛ ንብረቶቿን በሱ ስም እንዳደረጉ ታቂ ነበር አንቺ ወይስ አታቂ? አውቃለሁ፣ አማክሮኛል። ልጄ ምንም ነገር ሲያደርግ ሳያማክረኝ አይሰራም። በሱ ስም እንዲሆን ያደረገው እንዲጠብቅላት ብላ ነው፣ እንዲጠብቅላት ነው፣ ፈርታ ነው። ከዚህ ከቀማኛ ሰውዬ ልጄን ስላመነችው በልጄ ላይ ብዙ ተስፋ እምነት ስላላት ነው
እንደ ልጄ ነው ማያት። እኔ ስትመጣ ቤቴ እንዴት ደስ እንደሚለኝ አብረው ሲሆኑ ሳያቸው እመብርሃን እንደ እውነት አንቺ እነዚህ ልጆች አንድ አድርገሻቸው እንዴት የእነሱን ፍሬ አይቼ እያልኩ ስለምሰጋ ነው እንጂ ልጄ ነግሮኛል። ሳያማክረኝ ልጄ ምንም ነገር አድርጎ አያውቅም። ያውቃለሁ። ሁለተኛ ጥያቄ ደግሞ ልጆትን ለመፈለግ ምን ያህል ርቀት ሄደዋል? የኔ ልጅን ያልሄድኩበት ነገር የለም። ገንዘብ እንኳን ከፈለጋችሁ ልስጥ ብያለሁ። የምትፈልጉትን ጠይቁኝ። ያልጠየቅኩት ቦታ የለም፣ ያልፈለግኩት ቦታ የለም። በጓደኞቹ በሚውልበት ይሄው 24 ሰዓት ሙሉ እንደምታዩኝ ስዳክር ነው የምውለው። በፎቶግራፉን በእንትን እለቃለሁ። እባካችሁ ይሄ ልጅ ይፈለጋል በየጸበሉ ካለ እያልኩ በየጸበሉ ቤት በየገዳሙ ይሄዳለሁ፣ በየሆስፒታሉ ይሄዳለሁ፣ በጓደኞቹ ይሄዳለሁ። የማልሄድበት የማልገባበት ቦታ የለም። ያላረኩት የለም። አሁን የቀራችሁኝ ደግሞ እናንተ ናችሁ። እናንተ ደግሞ ልጄን ፈልጋችሁ አንድ ፍንጭ እንደምትሰጡኝ ተስፋ አደርጋለሁ። በእውነት ልጄ አንድ ነገር ሆኖ ነው፣ ችግር ደርሶበት ነው፣ የሆነ ነገር ሆኗል። በህይወት ቢኖር እኔ እናቱን ከማግኘት ወደ ኋላ አሁን ልቤ በእናንተ ተስፋ አለኝ። እንደው ልጄን እንደምንም ብላችሁ ፈልጋችሁ አግኙልኝ እባካችሁ። ልጄን እባካችሁ አምጡልኝ። ወይም እንደው የሆነ ነገር ሞቶም ከሆነ ንገሩኝ፣ ልቅበረውና እርሜን ላውጣ። እኔ አሁን እህል ውሃ አልቀምስም፣ አልተኛም፣ አልገባም፣ አልወጣም። ልጄ በህይወት እስከድረስ ወይኔ ልጄ ልውልዬ፣ በእኔ በእናትህ ጨከንክ፣ በእኔ በእናትህ ጨከንክ። እባክህ ካለህበት ጉድጓድ የጠፋም ካለ ንገረኝ። እኔ ከአንተ ከመምጣት ከአንተ ህይወት የሚበልጥብኝ ነገር የለም። ልውልዬ በእኔ አጨክን። ልጄ እባክህ፣ ልጄ እባክህ፣ ልጄ ደረስልኝ፣ ናልኝ። እኔ እናትህ ልሞትብህ ነው። አያትህም ይኸው በህይወትና በሞት መሀል ነው ያለችው፣ አልጋ ላይ ነው ያለችው። እኔም ይኸው እየተንከራተትኩ ነው፣ ከጠዋት እስከ ማታ እንከራተታለሁ። ልጄ ባለህበት አጨክን። በእኔ እናትህ የሚያስጨክን የከፋ ነገር ካላገኘ በእኔ ጨክነህ እንደማትቀራቃለሁ። ልጄ እባክህ ናልኝ። ማለት አሁን እዚህ ጋር እኛ እየሰማን ያለነው ነገር የተወሳሰበ ነገር ነው። ስለዚህ ይህን ነገር ደግሞ ለማጣራት ጊዜ ያስፈልገናል። ያሉንም ነገር ደግሞ ተከታትለን እናሳውቃለን። እኔ የምላችሁ ይሄን ሰውዬ ፈልጋችሁ አገኙት። ይሄን ሰውዬ እሱን ፈልጋችሁ ስታገኙ ነው ሁሉ ነገር የሚገኘው። ይሄን ሰውዬ ፈልጉና አምጡልኝ፣ ንብረቱን ይውሰድ። የሉል እናት ተረጋጊ። አንቺ መጀመሪያ እኛ የእሷን ዘመድ ፈልገን አግኝተን አዋርተናል። ግን እሱ ጋር የሚሰማነው ነገር ሌላ ነው። አቴናሽም ደግሞ የነገረችን ነገር ሌላ ነው። አንቺም የምነግሪኝ ነገር ደግሞ ሌላ ነው። ሁለታችሁም በየፊናችሁ እርስ በርስ ተጠመምዳችሁ ነው ያላችሁት። እርስ በርስ ተያይዛችሁ ነው ያላችሁት። ይህን ነገር ደግሞ እኛ አጣርተን ለእናንተ የምናሳውቅ ይሆናል። አቴናሽ አሁን እንደ ቅድም እንዳልሽ መሰረት ስለ እሱ መጥፎ ነገርም አልወራሽኝም። አንቺ ግን እሱ ላይ ያየሽበት ወይም የጠረጠርሽበት መንገድ አለ? እኔ ምንም በጣም ደግ ሰው ነው ለእኔ። ዛሬ እኮ እዚህ ቤት መጠለያ ውስጥ ለመኖሬ እኮ ምክንያት የሱ ነው። ለመጉረሴ፣ ለልጆች፣ ለልጅ ለብዙ ነገር እኮ ከበር የሚያደርገኝ እሱ ነው። እኔ አንዳንዴ ደግነት በመጥፎነት ሲቀየር ደስ አይለኝም። እኔ ጌታ እንደዚህ እንደምትል አላውቅም። አንቺ የማታውቂው ነገር አለ ወይዘሮ? እኔ ምንም አላውቅም። ዛሬ እንዳትከራከሩ። እኛ አሁን እሱ ያለበትን ቦታ እናውቃለን። በላይ መጥቶ እሱ እንደዚህ ጎንበስ ቀና ከኔ ጋር የሚልን ሰው በመጥፎ አላየውም። ሁለታችሁም አሁን የየራሳችሁን እውነት ይዛችሁ ነው እያወራችሁ ያላችሁት። እኔም እዚህ ጋር ቴነሽን እና ሚሉልናት እየቆስካችሁ አይደለም። ሁለታችሁ ተጎጂ ናችሁ። ሁለታችሁም የየራሳችሁን እውነት ይዛችሁ እያወራችሁ ነው። ይህን ነገር ግን እኛ ተከታትለ ለእናንተ የምናሳውቅ ይሆናል። የቴነሽንም ዘመድ እንዳልኩሽ አግኝተን አዋርተናል። ዛሬ ነገ ሳንል እሱንም ቢሆን አሁንም ሄደን ቢሆን እኔ እሱ ላይ እኔ በልጄ እምነት አለኝ። ልጄ ምንም ነገር አያደርግም። እኔ እሱን ያዙ፣ እሱን አጥብቃችሁ ያዙ። እሱ ላይ ነው ነገር ያለው፣ እሱ ላይ ነው። በቃ በሱ ላይ ስሩ እናንተ። እኔ የልጄን ነገር እግዚአብሔር በሚያውቀው እኔ የልጄን ነገር አውቃለሁ። ገንዘቡንም ይውሰድ፣ ቤቱንም ይውሰድ፣ ሁሉንም ይውሰድ። ልጄን ይመልስ። የዚችንም ደግሞ የሞተችዋንም ሀቋ ይውጣ፣ ሀቋ ይውጣ። ምንም ቢሆን እኔ የልጄ ሚስት የምትሆን የነበረች ናት። እኔ እውነት አዝኛለሁ። እንደው ብትሰድበኝም ከቤቷን ብታባረረኝም ያለችበትን ሁኔታ ስለተረዳኋት ብቻ አልፋታለሁ እንጂ እኔ ውጪ ተብዬ ከቤት መባረር ሰው አይደለሁም። ማለት እዚህ ጋር የሉልናት እርሱም እዚህ ጋር እኛ እየወቀስን አይደለም። አልፎ ተርፎ ቤቱ ድረስ መተን አዋርተን ከእሷ ጋር እንደምናገናኙትና እሷ ፊትም እንደምንጠይቁት ስንነግሮት የከፈቱት ነገር አልነበረም። በዚህ እኛም እናመሰግናለን። ግን አሁን እኛ
የእቴነሽን ዘመድ ያለበትን ቦታ እናውቃለን፣ የት አካባቢ እንደሚገኝ እናውቃለን። አሁኑኑ ዛሬ ነገ ሳንል አሁኑኑ ያለበት ሄደን እናዋረዋለን። የእርሱ ምላሽ ምን እንደሆነ የምናሳውቃችሁ ይሆናል። የተለያዩ ክትትሎች እናደርጋለን። ያለውን ነገር ከስር ከስር ለእናንተ የምናሳውቅ ይሆናል። እናንተ ግን ተረጋግታችሁ በጸሎት ጠብቁት። አንቺም ስሜት ይህ ሁሉ ማዘን ምንም አያደርግም። ልክ ነሽ፣ ከባድ ነው ያለሽበት ነገር። ግን አሁን በጸሎት አስቢ። ቢያንስ ያለውን ንብረት ማን በላው ማን ወሰደው የሚለውን ነገር እንከታተላለን። በጸሎትሽ አግዥ። ያለው ለእናትም ያለውን ነገር ከስር ከስር የምናሳውቅሽ ይሆናል። በተስፋ ጠብቃችሁ አንዳንድ ጥያቄም ከፈለግኖት እንደሚተባበሩ አውቃለሁ። ችግር የለም። እኔ የምትሉኝን ሁሉ አደርጋለሁ። ለምንም በእውነት የተነሳን ስለሆነ በሀቅ የተነሳው ስለሆነ የትም ብትወስዱኝ የትም ብትጠይቁኝ ምንም ብትሉኝ ሁሉን ነገር ፍቃደኛ ነኝ። ምንም ነገር ለማድረግ ፍቃደኛ ነኝ። ለምን አውቀዋለሁ። ልጄ እንደዚህ አይነት ድርጊት አያደርግም፣ አይሰራም። እዚህ ሰውዬ ላይ ነው። ይሄ ሌባ ነው፣ ሰውየው ሌባ ነው፣ ወንጀለኛ ነው። እናንተ ይሄንን ወንጀለኛ አግኙና እውነቱን አውጡት፣ ልጄን ደግሞ መልሱልኝ። ችግር የለም፣ ተረጋጊ። የሉልነት ያለውን ነገር የምናሳውቃችሁ ነው። ተመልካቾች እንግዲህ የምትሰሙት ነገር ያው እንግዲህ በጣም ውስብስብ ነው፣ ግራ የገባው ነገር ነው። እኛም እየሰማን ያለ ነው። እንግዲህ ያው ከዚህ አሁን ከተፈጠረው ነገር ብዙዎቻችሁ ትማራላችሁ፣ ትገነዘባላችሁ ብለን እናስባለን። አልፎ በየአብሶ የኛ እህት ወንድሞቻችን በየአረብ ሀገሩ በጣም ተሰማርታችሁ እንደምትሰሩ እናውቃለን እና ብዙ ድርጊቶችም እንደሚፈጸሙ እናውቃለን። ግን እባካችሁ ከዚህ መጥፎ ነገር ከእንደዚህ አይነት መጥፎ ሰው ጠብቁ ራሳችሁን። ያለውን ነገር ተከታትለን እናሳውቃችኋለን። አሁን የእቴነሽ ዘመድ ጋር የምንሄድ ይሆናል፣ ስራ ቦታው አካባቢ። እስኪ ተከታትለን ሄደን የሚሆኑን ነገር እናሳውቃችኋለን። ተከታተሉ። ካሜራማን አስጀምረ እዛ ጋር ቆማል። ሳይወጣ ቶሎ እናናግረው። ና ቶሎ በል። እናንተ ሰዎች ባልኩ ጨርስ ነው አይደል? አንዴ ላናት ምንድን ነው የምትሉኝ? ከዛ አንዴ አገባኝ። አንዴ ምንድን ነው አንዴ ምንድን ነው ላንዳት ጥያቄ ፈልገን አንተ ስራ የላችሁም እንዴ?